بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. دهاسو الله بچرው ነገር መርካት አለበት። ከፍጡራን መከጀል የለበትም። ከነርሱ እጅ ወዳለው ነገር ፊቱ ሊዞር አይገባም። ገንዘብ ለማግኘትም በየትኛውም መልኩ ከመስገብገብ መታገብ አለበት። ይህ ሁሉ ሊሆን የሚችለው በቻሉት መጠን ሁሉ የግድ ሲብቃቁ ነው። የሰው ልጅ በተፈጥሮ አልጠግባይና ቃላዋጭ ነው። እርካታው ትንሽ ነው። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይሂ እንዲህ ብለዋል፣ የሰው ልጅ 2 ሸለቆ ሙሉ ወርቅ ቢኖረው 3ኛ ቢኖረው ይመኛል። የሰውን ልጅ ሆድ ሊሞላ የሚችለው አፈር ብቻ ነው። አላህ የጸጸተኞችን ጸጸት ይቀበላል። ቡኻሪና ሙስሊም ዘግበውታል። በሌላም ንግግራቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ብለዋል፣ የአደም ልጅ ያረጃል፣ 2 ነገሮችም አብሮት ያረጃሉ፣ ረጅም ተስፋና ገንዘብን መውደድ ወይም ፍቅርን ዋይ። ቡኻሪና ሙስሊም ዘግበውታል። ይህ የአደም ልጅ የተፈጥሮ ባህሪ ጤናማ አይደለም፣ አጥፊ ዝንባሌ ነው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በተቸገሩት መርካትን በሚያወድሰው ንግግራቸው እንዲህ ብለዋል፣ ወደ ኢስላም ለተመራ ኑሮ ቀለል ያለ በዚያም የረካ ሰው ደስ ይበለው። ትርሚዚ ይዘግበውታል። በሌላም ሐዲታቸው እንዲህ ብለዋል፣ ሀብት የገንዘብ መብዛት አይደለም፣ ሀብት የነፍስ ጸጋ ነው፣ መርካት ነው። ቡኻሪና ሙስሊም ዘግበውታል። ዑመር ረዲየላሁ ዐንሁ እንዲህ ብለዋል፣ በሰው እጅ ያለን ነገር መቀላወጥ ድህነት ነው፣ እርም ማለት ደግሞ ባለጸጋነት ነው። የሰው እጅ ላይ ካለው ነገር ተስፋ የቆረጠ ሰው ከእነርሱ ተብቃቃ። የዚህ ሕክምናው 5 ነገሮች ናቸው። በኑሮ መካከለኛ መሆን፣ ሲመጸውቱም በልኩ ለራስም እያሰቡ መሆን፣ የእርካታን ክብር መጎናጸፍ የፈለገ ሰው ነፍሱን የግድ ለሚጠብቃት ነገር ማዘጋጀት አለበት። ወጪው የበዛ መመጽወቱ የሰፋ ሰው እርካታው አይሰምርለትም። በኑሮ መካከለኛ መሆን ሲባል ያው መብቃቃት ማለት ነው። ከኢብኑ ዐባስ ረዲየላሁ ዐንሁ እንደተወራው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ማለታቸውን ዘግቧል፣ መልካም ቅናቻ፣ መልካም እርጋታና መካከለኝነት ከነቢይነት 25 ክፍሎች ውስጥ ነው። አቡ ዳውድ ዘግበውታል። ሁለተኛው ሕክምና ወይም መፍትሄ አሁን ላይ ባለው ሁኔታ የሚበቃውን ያለው እንደሆነ ለወደፊቱ ኑሮ እጅግ አብዝቶ የሚፈራ መሆን የለበትም። ለዚህ የሚያግዘው ምኞቱን ማሳጠር ነው። አላህ ሲሳዩን ወስኖለታልና ሊመጣለት ግድ ነው። አብዝቶ ስለቋመጠ ጎትቶ አያመጣው። አብዝቶ መስገብገብ ሲሳይን የሚታደሉበት ሰበብ አይደለም። ታላቁ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወማ ሚን ዳበትን ፊል አርድ ኢላ ዐለላሂ ሪዝቁሃ ወየዕለሙ ሙስተቀረሃ ወሙስተውደዐሃ ኩሉን ፊ ኪታቢን ሙቢን። በምድርም ላይ ምንም ተንቀሳቃሽ የለችም ምግቧ በአላህ ላይ ያለ ቢሆን እንጂ ማረፊያዋንም መርጊያዋንም ያውቃል። ሁሉም ግልጽ በሆነው መጽሐፍ ውስጥ ነው። ሱረቱ ሁድ አንቀጽ 6። የሰው ልጅ ከአልጠግባይነት ሊላቀቅ የሚችለው ታላቁ አላህ የባሮችን ሲሳይ በሚገባ እንደሚያስተናብርና እንደሚመጥን በሚገባ ያመነ እንደሆነ ብቻ ነው። ይህም ያለ ጥርጥር ሊረጋገጥ የሚችለው ሪዝቅን ፍለጋን በማቅናት ነው። 3ኛው መፍትሄ በመርካት ውስጥ ያለውን ከሌሎች የመብቃቃት ክብርና በአልጠግባይነትና የሌሎችን በመቀላወጥ ውስጥ ያለውን ውርደት ማወቅ። ይህ እሱ ዘንድ የተረጋገጠ እንደሆነ ለመብቃቃት የሚኖረው ፍላጎት ከፍ ይላል። በመብቃቃት ውስጥ ያለ ፈተና ቢኖር ከስሜቶችና ትርፍ ነገሮች የመታገስ ህመም በሽታ ነው። ይህንን የውስጥ ህመም የሚያውቀው ደግሞ አላህ ብቻ ነው።
በመጨረሻው ዓለምም ምንዳ አለው። ለዚህም ከማንም ይሁን ታቀብ፣ ተስተካከለዋለህ። ከማንም ይሁን አንዳች ነገር ቃላውጥ፣ እስረኛው ትሆናለህ። ለማንም ይሁን በጎዋል፣ ንጉሡ ትሆናለህ የተባሉ። አራተኛው መድኃኒት በአላህ ያላመኑ ከሃዲያንና ተራ መናኛ ሰዎች እንዲሁም ሃይማኖት የሌላቸው ሰዎች ጭምር በገንዘብ ሲጣቀሙ ማብሰልሰል፣ ከዚያም ከነርሱ አንጻር የአላህ ነቢያትን ሁኔታ ማስተዋል፣ የምርጥና ቅን የሆኑ ኸሊፋዎችንና የሶሓቦች ኑሮ መመልከት፣ በዚህም የትኛውን ሕይወት መምረጥ እንዳለበት አእምሮውን ማማረጥ። በዚህን ጊዜ እጦቱን መታገሱ ይቀለዋል፣ በትንሽ ነገር መርካቱም አይከብደው። አምስተኛው መድኃኒት ገንዘብ መሰብሰብ ውስጥ ያለውን አደጋ ማወቅ ከላይ በተወሰነ መልኩ ጠቅሰናል። በዚህም በዱንያዊ ሁኔታዎች ከእርሱ በላይ ወዳሉት ሳይሆን ከእርሱ በታች ወዳሉት መመልከት። አቡ ዘር ረዲየላሁ ዐንሁ እንዲህ ብለዋል፣ ወዳጄ ነቢዩ ዓለይሂ ሰላቱ ወሰላም ከኔ በላይ ወዳሉት ሳይሆን ከኔ በታች ወዳሉት እንድመለከት መከሩ። ይህም በዱንያዊ ጉዳይ ነው። አሕመድና ኢብኑ ሒባን ዘግበውታል። አቡ ሁረይራ ረዲየላሁ ዐንሁ የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ማለታቸውን ዘግበዋል። አንዳችሁ አላህ በገንዘብና በአፈጣጠር ያስበለጠውን ሰው ያየ እንደሆነ እርሱ የሚበልጣቸውን ከእርሱ በታች ወዳሉት ይመልከት። ቡኻሪና ሙስሊም ዘግበውታል። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። اللهم إنك عفو تحب العفو فاعف عنا. اللهم يا كريم أكرمنا. اللهم يا تواب تب علينا. اللهم يا رحيم ارحمنا. يا رزاق ارزقنا يا الله. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالهداية والمغفرة والتوبة والإخلاص والإحسان برحمتك يا أرحم الراحمين. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم ارحم موتانا وموتى المسلمين. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.